የሚሰጠን ይሆናል። ከመጀመራችን በፊት ቅዱስ ራስህን አስተዋውቅልን። ቅዱስ እያወራ ነው። ቅዱስ አሁን ይሰማሃል? ይቅርታ ቤተሰብ ተከታዮቻችን ትንሽ ኢሹ አጋጥሞን ነው። ነሾት ቤት እንመለስ። ሰላም ቅዱስ አሁን ይሰማል? እያወራክ ነው አሁን? ሰላም ቅዱስ ይሰማል? ድምጽ እየተሰማችሁ አይደለም? አሁን ይሰማል። በስልክ ልግባ ፒሲ ላይ እያስቸገረኝ ነው መሰለኝ። ስክሪን ለማድረግ ይመችል? ፒሲ ላይ እምቢ እያለኝ ነው። ሴቲንግ ላይ መስተካከል ያለበት ነገር አለ? አይመስለኝም። እሺ ወርክሾፑን ስክሪን ሼር አድርጌያችሁ ልቀጥል እችላለሁ? እሺ እንችላለን ነው። እሺ በድጋሚ አክብረህን ስለመጣ በጣም እናመሰግናለን። ትንሽ ራስህን አስተዋውቅልንና እንቀጥል። ኦኬ ስሜ ቅዱስ ሽመልስ ይባላል። አራተኛ ዓመት የኮምፒውተር ኢንፎርሜሽን ሲስተምስ ተማሪ ነኝ አዲስ አበባ ዩኒቨርሲቲ እና ጁኒየር ኤአይ ኦር ማሽን ለርኒንግ ኢንትረስቲክ ላይክ ቢግነር ነኝ እና ላይክ ኢንተርሚዲየት የሆነ ባክኤንድ ፎከስድ ፉል ስታክ ዴቨሎፐር ነኝ። ለጊዜው ለእናንተ ይበቃል። እሺ እናመሰግናለን። ቴንክ እንትን አይ ዶንት ኖ እዚህ ጋር ያዘጋጀውላችሁ እንትን ነበር ፒዲኤፍ ነበር እና ላይቭ ወርክሾፕም ስለሚኖረን በፒሲው ኮኔክት ቢሆን ሞር ኦፍ የተሻለ ነው። ፒሲ ላይ እያስቸገረኝ ስለሆነ ነው። እንዴት ብንቀጥል ይሻላል? እንደዚህ ላይቭ እንቀጥል ወይስ በመረጣችሁት መንገድ መቀጠል እንችላለን? እኛ በሚያሳይ ፒሲ እንትን ለማድረግ እንሞክራለን። ኦኬ የፒሲው ሶልቭ እስኪሆን ድረስ በእንዲህ እንቀጥል ማለት ነው። ለሪኮርዲንግ እንዲመች ሴንሰርስ ወርክሾፕ ስር የሆነ ሜቢ ጓደኞች ፒሲ መጠቀም ከቻልክ ኦር ደግሞ ማይኩን ሴቲንግ ላይ ማስተካከል ከቻልክ ከዚህ ስልክ ላይ ስክሪን ሼር አድርገህ ለአንተም ኤክስፕሌን ለማድረግ ከባድ ነው እና ኦኬ እኮ አንዴ ፊክስ ላድርገው ወይ በሌላ ፒሲ ልግባ? እንደዛም ይቻላል። እሺ እንችላለን። ስንት ደቂቃ የሚፈጅ ይመስላል ከዚህ በኋላ? 10 ደቂቃ። እሺ 10 ደቂቃ። እስከዛ እኔ ሼር ልልክልህ። እሺ ከጎን ደግሞ እንትን አድርግ አስተካክል። እሺ ኦኬ እስከዛ እሺ ለማስተካከል እሞክራለሁ። አይ ቲንክ ይሰማል። ኦኬ በሌላ አካውንት ስክሪን ሼር ላድርጋችሁ? ኦኬ አይ ቲንክ ዊ ካን ትራይ ዳት። ቅድም እንትን ባለው አካውንት ሼር ላደርግ ይችላል። እሺ ነይ በሱ ልትቀጅልኝና ስክሪን ሼር ላድርግሽ በሱ። እሺ አይ ቲንክ ሼር አድርጌያቸዋለሁ ከታች። ያ ይታያል። ጀመር። ኦኬ ይታያል። አዎ ይታያል። ኦልራይት ወደ ፕሬዘንቴሽናችን ስንገባ demystifying AI chatbot development from thinking to real world impact የሚል እንትን ሰጥቼዋለሁ።
ርዕስ ፕሬዘንት ባይ ቅዱስ ሽመልስ ከታች ይታያቸዋል እና ቅድም ራሴን ስላስተዋወቁ ዛትስ ኢነፍ እና ሰዓታችንን ለመጠቀም እና በኋላ ላይ የሆነ ቻትቦት ዴቨሎፕመንት ለማየት ዋት ኢዝ ቻትቦት የሚለው እና ኮንተንቶቹን አንዳንድ ነገሮች እነግራቸዋለሁ። የመጀመሪያው how AI chatbot thinks, respond and learn ከሚለው ጀምሮ ኤአይ ቻትቦት ቢልድ እስከማድረግ ድረስ ያለውን ዊዝን 1 hour ኤክስፕሌን ለማድረግ እሞክራለሁ ማለት ነው። በቻላችሁት መጠን ከኔ ጋር ሁኑ። ሶ ሲምፕሊ ዋት ኢዝ ኤአይ ቻትቦት ከሚለው በምንጀምርበት ሰዓት ላይ ኢት ኢዝ ሲምፕሊ ኤ ሶፍትዌር ዛት ኢንተራክት ዩዚንግ ላይክ ሰዎች ናቹራል ላንጉጅን በመጠቀም ከሶፍትዌር ጋር ኢንተራክት ማድረግ የሚችሉበት የሶፍትዌር አይነት ነው ቻትቦት የምንለው ማለት ነው። ሶ እነዚህ ኤአይ ላይ እና ማሽን ለርኒንግ ላይ ያሉ ላንጉጆች ለሰው ለማስረዳት በጣም ቢከብዱም አሱን አስ ፖሲብል ግን እናንተ ልትረዱት በምትችሉት መንገድ ላሳያችሁ እሞክራለሁ እና በጣም ሎ ሌቭል በሆነ አንድ አካውንት ያለውን በማታወራበት ሚዩት አድርገው ሪፍሌክት ያደረገ የስተጋባ ነው። ኦኬ እየገባባችሁ ነው። ኦኬ አሁን ይሰማል አይደል? ይሰማል አይደል? ያ ይሰማል። እሺ ልቀጥል አይደል? ሶ ቅድም እንደነገርኳችሁ ዴሚሲፋይንግ ማለት የሆነ ሜኪንግ ሰምቲንግ የሆነ ኮምፕሌክስ የሆነ ነገር ላይክ ኢዚየር በሆነ ወይ ሰዎች እንዲረዱሽ ማድረግ ማለት ነው። ስለዚህ እዚች ጋር ስታዩት የሆነ በጣም የሆነ ቢግ ኮንሰፕት እንዳይመስላችሁ፣ የሆነ ማይገባ ኮምፕሌክስ የሆነ ነገር እንዳይመስላችሁ ኢትስ በጣም ኢዚ የሆነ ይህንን ወርክሾፕ ከጨረስን በኋላ በእርግጠኝነት የራሳችሁን ቻትቦት ዴቨሎፕ ማድረግ እንደምትችሉ እርግጠኛ ነኝ። ሶ ምንም ሳትሉ የሆነ በጣም ኮምፕሌክስ የሆነ ነገር እንደሆነ ተሰምቷችሁ ሳይሆን በጣም ኢዚ የሆነ ከዚህ ወርክሾፕ በኋላ ልትረዱት የምትችሉት ነገር እንደሆነ እርግጠኛ ሆኜ እነግራችኋለሁ ማለት ነው። ስለዛ ቀጥታ ኤክስፕሌን እንዳደረኩላችሁ ቅድም ቻትቦት ምንድነው ሶፍትዌር ነው። ሰዎች እሱን ተጠቅመው ከናቹራል ላንጉጅን የራሳቸውን ቋንቋ የሚያውቁትን ቋንቋ አማርኛ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል፣ ዋቴቨር እሱን ተጠቅመው ኢንተራክት ማድረግ የሚችሉበት ሶፍትዌር ነው። ስለዚህ እነዚህ ሶፍትዌሮች ምንድነው የሚያደርጉት? የሂውማን ኮንቨርሴሽንን ኤአይ በሆነ መልክ ሲሙሌት ያደርጉታል ማለት ነው፣ ወይም ያስመስሉታል ብለን ሲምፕል የሆነ ዲፊኒሽን እንሰጠዋለን እኛ በሚገባ መንገድ ማለት ነው። ስለዚህ ኤአይ ቻትቦት ምን እንደሆነ ካየን ታይፖቹን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ኤአይ ቻትቦት ዴቨሎፕመንት ኢኒሺየት ሲያደርግ ሩል ቤዝድ የሆነ ቻትቦት ነው የነበረው። ከዛ በኋላ ወደ አሁን ወዳለንበት ኤአይ ፓወርድ ወደሆነ ቻትቦት ዴቨሎፕ አድርጓል ማለት ነው። ስለዚህ ይህንን ሩል ቤዝድ የሆነ ቻትቦት ማለት ነው ብለን ስናስብ ፕሪዲፋይንድ የሆነ ሩል እና ኪወርዶች አሉት። ስለዚህ ዴቨሎፐሮች ያንን ቻትቦት ዴቨሎፕ በሚያደርጉበት ሰዓት ላይ ፕሪዲፋይንድ የሆነ ኪወርድ እና ሩልን ተጠቅመው ያንን ቻትቦት ዴቨሎፕ ያደርጉታል ማለት ነው። ለምሳሌ አሁን ለምሳሌ የአዲስ አበባ ዩኒቨርሲቲ ሩል ቤዝድ የሆነ ቻትቦት ሲስተም አለው ብለን ብናስብ እንዴት ዴቨሎፕ ይደረጋል መሰላችሁ? መጀመሪያ ያ ቻትቦት ይጠየቃል ተብሎ የሚታሰበውን ጥያቄዎች ትሬን እናደርገዋለን ኢኔሴንስ ለምሳሌ ሰሞን መቶ ዋት ኢዝ ዘ ሚኒንግ ኦፍ ኤኤዩ ብሎ ቢጠይቅ ያንን መልስ
ከራሱ ከአውትፑቱ ጋር እናያይዘዋለን። ለምሳሌ ኤዩ ኢምፕላይስ አዲስ አበባ ዩኒቨርሲቲ ብለን እንትን እንለዋለን። ግን ለምሳሌ ዋት ደዝ ሚን ኤዩ ቢል ሲስተሙ አይመልስልንም። ምክንያቱም ዋት ኢዝ ኤዩ ተብሎ ሲጠየቅ ነው ኢት ኢምፕላይስ አዲስ አበባ ዩኒቨርሲቲ ብለን መልስ ያልነው። ሶ እዚች ጋር የምንጽፋቸው ኪወርዶች ቫልዩ ያደርጋል ማለት ነው። ለምሳሌ ሲስተሙ ትሬን ሲደረግ ዋት ኢዝ ኤዩ ተብሎ የተደረገው ሁሉም ስሞል ሌተር ቢሆንና የሆነ ዩዘር መጥቶ እዛች ጋር እያንዳንዱን ቃላት በካፒታል ሌተር ቢጽፍ እንትኑ ቻትቦቱ ሊመልስለት አይችልም። ምክንያቱም መጀመሪያ ትሬን ሲደረግ በስሞል ሌተር ነው ትሬን የተደረገው ማለት ነው። ስለዚህ እያንዳንዱ ነገር እዚች ጋር ማተር ያደርጋል ማለት ነው። ከታች እንዳለው ኢትስ ሪስፖንስ ቱ ዩዘር ሪስፖንስ ቤዝድ ኦን ኤግዛክት ኪወርድ ፓረንት ፓተርን ኤንድ ሜኑ ሴሌክሽን ይላል። ስለዚህ ኦልሬዲ ከተሰጠው ጥያቄና መልስ ውጪ ይሄ ቻትቦት ምንም ማድረግ አይችልም። ዩዘር ከሚጠይቀው ነገር ተነስቶ ምናምን መልስ ሊሰጠን አይችልም። ኦልሬዲ ዴቨሎፕ በሚደረግበት ሰዓት ላይ የተሰጠውን ጥያቄና መልስ ነው ከዩዘሩ ጋር ኢንተራክት ሊያደርግ የሚችለው ማለት ነው። ቢዮንድ ዛት ዩዘሩ መጥቶ ሌላ ነገር ቢጠይቀው ሊመልስለት አይችልም ትሬን ከተደረገው ውጪ ማለት ነው። ስለዚህ ኦልሬዲ ፕሪዲፋይንድ የሆነ ሞዴል አለ። ያንን ሞዴል ተጠቅመን ጥያቄ እንጠይቃለን ማለት ነው። ለምሳሌ ከዚህ በፊት ካያችሁት ዌብሳይት ላይ ፍሪኩዌንትሊ አስክድ ኩዌሽኖች ምናምን አሉ አይደለ? ጥያቄና መልሱን የያዙ ማለት ነው። ስለዚህ እንዲህ አይነት ነገሮች አሁን እነዚህ ፍሪኩዌንትሊ አስክድ ኩዌሽኖች ኤአይ ሞዴል ትሬን ካልተደረጉ እነዚህ ሩል ቤዝድ ቻትቦቶች ናቸው ማለት ነው። ስለዚህ ሩል ቤዝድን በዚህ ዌይ ካየን ኤአይ ፓወርድ ቻትቦት የምንላቸው ደግሞ ምንድነው? ኤአይ እና ናቹራል ላንጉዌጅ ፕሮሰሲንግን ተጠቅመው የሰዎችን ቋንቋ አንደርስታንድ በማድረግ ኢንተሊጀንት፣ ፍሌክሲብል እና ሪስፖንስብል የሆነ መልስ ይሰጡናል ማለት ነው። ስለዚህ እነዚህ ቻትቦቶች ከሩል ቤዝድ ቻትቦቶች ምንድነው የሚለያቸው? ከሰው ጋር በሚኖራቸው ኢንተራክሽን ራሳቸውን እያስተማሩ ይሄዳሉ። ዝም ብለው መልስ አይሰጡም። ዝም ብለው እንትን አይሉም። እና እዚች ጋር ኪወርድ ምናምን የምንለው ነገር ማተር አያደርግም። ኢሚዲየትሊ ዩዘር መጥቶ የሆነ ኢንፑት በሚያስገባ ሰዓት ላይ የማያውቁት ነገር ራሱ ቢኖር ሜቢ ለምሳሌ አይ ዶንት አንሰር ዛት ኩዌሽን ብሎ ይመልስለት ይችላል። ግን ይሄ ቻትቦት የማይመልሰውን ኩዌሽን ይይዘዋል። ቀጣይ ቨርዥኑ አፕዴት በሚደረግበት ሰዓት ላይ እንዲህ አይነት ጥያቄዎችን ለመመለስ ዳታቤዙ ላይ ያስቀምጠዋል ማለት ነው። ስለዚህ ሲምፕሊ እናንተ እንዲገባችሁ ሩል ቤዝድ ቻትቦት እና ኤአይ ፓወርድ ቻትቦቶች ልዩነታቸው ምንድነው? ሩል ቤዝድ ቻትቦት ኦልሬዲ ዲፋይንድ በተደረገ ዌይ ነው ከዩዘር ጋር ኢንተራክት የሚያደርገው። ኤአይ ቻትቦት ደግሞ ግን ኦልሬዲ ዲፋይንድ በተደረገበት መንገድም ከዩዘር ጋር ኢንተራክት ቢያደርግም ግን ስሩ ታይም ወይም ደግሞ ከዩዘሩ ጋር በሚኖረው ኢንተራክሽን ራሱን አፕዴት እያደረገ ነው የሚሄደው ማለት ነው። ስለዚህ እኛ ፎከስ አሁን የምናደርገው የትኛው ላይ ነው? ከረንትሊ ኤአይ ቻትቦት ላይ ነው ማለት ነው። ኦልሬዲ ሩል ቤዝድ ቻትቦቶች አውትዴትድ ናቸው በዚህ ሰዓት። ስለዚህ እንደዚህ ካረግን ኢንትራክት ያደርጋል ምናምን ካልን ሶ ቀጣይ ይሄ ቻትቦት እንዴት ነው የሚያስበው ብለን ሳይንስ ስቱደንት እንደ ቴክኖሎጂ ተማሪ እና እንደ ናቹራል ሳይንስ ስቱደንት መጠየቅ አለብን ማለት ነው። ስለዚህ ይሄ ቻትቦት በሚያስብበት ሰዓት ላይ አራት አይነት ፕሮሰሶች አሉ። የመጀመሪያው ዩዘር ኢንፑት ነው። አስ ዩዘር ገብተን ለሲስተሙ የሚሰጠው ኢንፑት ማለት ነው። ሜሴጅ ከኛ የሚመጣው ሜሴጅ ከዩዘሩ የሚመጣው ሜሴጅ ማለት ነው ወደ ሲስተሙ የሚገባው። ስለዚህ ይሄንን ሜሴጅ ወደ ኤንኤልፒ ነው የሚገባው። ቀጥታ ሪስፖንስ አናገኝም። አሁን ለምሳሌ ከቻት ሲፒቲ ጋር ኢንተራክት በምናደርግበት ሰዓት ላይ ዩዘር ኢንፑት እንሰጠዋለን፣ ከዛ ሪስፖንስ ይሰጠናል። ግን ሁለት ፕሮሰስ አይደለም እዚች ጋር ያለው የገባውን ዩዘር ኢንፑት ወደ ናቹራል ላንጉዌጅ ፕሮሰሲንግ ይገባል። ናቹራል ፕሮሰሲንግ ይገባል ማለት ከዩዘሩ የመጣው ሜሴጅ ሲስተሙ ሚኒንጉን እና ኢንቴንሽኑን አንደርስታንድ ለማድረግ ይሞክራል። ዳይሬክትሊ አይደለም ሪስፖንስ የሚሰጠው። ስለዚህ ከዩዘር የመጣው ሜሴጅ አንደርስታንድ ካደረገና ኢንቴንሽኑን ከተረዳ በኋላ ወደ ኤአይ ሞዴል ነው የሚሄደው። ስለዚህ ይሄ ኤንኤልፒ አንደርስታንድ ያደረገውና የተረዳውን ነገር ወደ ኤአይ ሞዴሉ
በሚልክለት ሰዓት ላይ ኤአይ ሞዴሉ ያንን ተቀብሎ ምን ያደርጋል? ከዚህ በፊት ፕሪቪየስሊ የነበሩ መልሶችን ከዩዘር ከሌላ ዩዘር ጋር የነበረውን ኢንተራክሽን ሞዴል በሚደረግበት ሰዓት ላይ የተሰጠውን ዳታ በመጠቀም ቤስት የሚባለውን አንሰር ለመመለስ ይሞክራል ማለት ነው። ስለዚህ ምን አይነት አንሰር መስጠት አለብኝ ብሎ የሚያስበው ኤአይ ሞዴሉ ነው ማለት ነው። ስለዚህ ይህንን አስቦ ቤስት አንሰሩን ዲሳይድ ካደረገ በኋላ ለዩዘሩ ሪፕላይ ይደረግለታል። ምን ሪስፖንስ ማለት ነው። ስለዚህ አንድ ቻትቦት ከዩዘር ሜሴጅ ተልኮ ወደ ዩዘሩ ሪስፖንስ እስኪያገኝ ድረስ ያለው ሲምፕል ፕሮሰስ ይሄ ነው። ኦልሬዲ ከዚህ የበለጠ ነገር ነው፣ ግን ለዚህ ፕሬዘንቴሽን ይሄ ይበቃል። ላይክ ዩዘር ኢንፑት ያስገባል። የዩዘሩን ኢንፑት ኤንኤልፒ አንደርስታንድ ለማድረግ ይሞክራል። አንደርስታንድ ካደረገ በኋላ ወደ ኤአይ ሞዴል ይልክለታል። ስለዚህ ኤአይ ሞዴል ከኤንኤልፒ አንደርስታንድ የተደረገውን እና ኢንቴንሽኑን ኢንተርፕሬት አድርጎ ወደ ኤአይ ሞዴሉ ይልካል። ስለዚህ ኤአይ ሞዴሉ ቤስት አንሰር የሚባለውን ይሰጣል ማለት ነው። ስለዚህ በዚህን አይነት ወይ ኤአይ ሞዴል ያስባል ብለን እናወራለን ማለት ነው። ስለዚህ የሚመጣው ሪስፖንስ እንዴት ነው የሚመጣው? ላይ ዝም ብሎ የሚፈጠር ነገር አይደለም። ሪስፖንስ ዩዘር አስገባ፣ ከዛ ኢሜል ተረዳ። ግን ኤአይ ሞዴሉ እንዴት ነው ሪስፖንስ የሚሰጠው? ቤስት አንሰር አንጥቶ ሪፕላይ የሚያደርግለት እንዴት ነው እንላለን። የመጀመሪያው ፕሮሰስ ቶከናይዜሽን ይባላል። ቶከናይዜሽን የምንለው ምንድን ነው? እንዴት ታስቡታላችሁ መሰላችሁ? ላይክ ዩዘር የሚያስገባው ነገር እንደ አንድ ሳጥን ነገር አስቡት። ለምሳሌ እዚች ጋር እንዳልኩት አይ ላቭ ዩ አይ ላቭ ኤአይ ይላል አይደል? አይ ላቭ ኤአይ የሚለውን ወደ ቻት ቦቱ ብታስገቡት ይሄንን ቴክስት ቶከናይዜሽን የሚባለው ፕሮሰስ ምንድነው የሚያደርገው? ከዩዘሩ የመጣውን ቴክስት እየቆረጠ ያስቀምጠዋል። ለምሳሌ አይን ለብቻ፣ ላቭን ለብቻ፣ ኤአይን ለብቻ ያመጣዋል። ይሄ ምንድነው የሚጠቅመው ካላችሁኝ ምንድነው የዩዘሩን ኢንቴንሽን በደንብ እንድንረዳ ያደርገዋል ኤአይ ላይ ማለት ነው። ስለዚህ ይሄንን የዩዘር ቴክስት ወደ ስሞል ፒስ ብሬክ ካደረገው በኋላ እነዚህ ብሬክ የተደረጉት ቶክኖች ወደ ኢምበዲንግ ወደሚባል ፕሮሰስ ይገባል ማለት ነው። ኢምበዲንግ ማለት እነዚህ ከትከት የተደረጉት ወርዶች ወደ ነምበሪካል ሪፕሬዘንቴሽን የሚቀየሩበት ፕሮሰስ ነው። ለምሳሌ ኦልሚኒየም ኤል6 ቪቶ የሚባል ሞዴል አለ ኢምበዲንግ ላይ የምንጠቀመው ማለት ነው። ስለዚህ እሱ ምን ይጠቅመናል ካላችሁ ቅድም እንደነገርኳችሁ ሩል ቤዝዱ ከኤአይ ፓወር ቻት ቦት ጋር የሚለየው ምንድነው? ለምሳሌ እንዴት መሰላችሁ ሞር ኮምፕሊኬትድ ላለማድረግ እሞክራለሁ። እነዚህ ኢምበዲንግ የሚባሉት ፕሮሰስ አጠቃላይ ቬክተር ነው የሚባሉት። እንዴት መሰላችሁ? መጀመሪያ ዩዘር የሚያስገባው ኢንፑት አለ አይደለ? መልስ በሚሰጠን ሰዓት ላይ ላይክ ኤግዛክት ወርዶችን እንትን አይደለም የሚያደርገው። ያ ወርድ ከሌለ መልስ አትስጠው ምናምን አንለውም። አሱን አስ ፖሲብል የዩዘሩን ላንጉጅ አንደርስታንድ አድርጎ መልስ ይሰጣል። ስለዚህ እነዚህ ነምበሪካል ሪፕሬዘንቶች ለምንድን ነው የሚጠቅሙን? ግራፍ 3ዲ ግራፍ ላይ ተመሳሳይ ሚኒንግ ያላቸው ወርዶች በተመሳሳይ የሆነ ስፔስ ላይ ይቀመጣሉ። አይ ቲንክ አሱን አስ ፖሲብል ሊገባችሁ ይችላል ብዬ አስባለሁ። እነዚህ ከተቀመጡት ወርዶች ዩዘር ኢንፑት በሚያስገባ ሰዓት ላይ ከነዛ ግራፍ እየሄደ ነው ፌች እያደረገ አንደርስታንድ ለማድረግ የሚሞክረው ማለት ነው ዩዘሩ ማለት ነው። ስለዚህ እነዚህ ብሬክ የተደረጉት ወርዶች ወደ ነምበሪካል ሪፕሬዘንቴሽን ተቀይረው ኤአዩ አንደርስታንድ ለማድረግ ይሞክራል ማለት ነው። ስለዚህ ሶስተኛው ደግሞ እንዳልኳችሁ ኮንቴክስት ነው። ኮንቴክስት ማለት ያ ኤአይ ሞዴል ፕሪቪየስ ከሌላ ዩዘሮች ከራሱ ከዩዘሩ ጋር የነበረውና ትሬን በሚደረግበት ሰዓት ላይ ከነበረው ዳታ በመጠቀም ሪሊቫንት የሆነ ሪስፖንስ ለመስጠት ይሞክራል ማለት ነው።
ቻትቦታችን። ስለዚህ ሲምፕሊ እነዚህ ቶከናይዜሽን፣ ኢምበዲንግ እና ኮንቴክስት የሚለው ሜን ፓርቶች ተጠቅሞ ሪስፖንስ ለመስጠት ይሞክራል። ግን ኢትስ ብሮድ ኮንሰፕት ዊዝን 1 ሀወር የሚያልቅ ነገር አይደለም። ስለዚህ እነዚህን ቤዚክ ኮንሰፕቶች ተጠቅመን አንድ ቻትቦት ዴቨሎፕ ለማድረግ እንሞክራለን በኋላ ላይ። ስለዚህ ይህን ካየን ሃው ኤአይ ቻትቦት ለርን ትሬኒንግ ሜተዱን እንዴት ነው ኤአይ ቻትቦት ትሬን የሚደረገው የሚለውን ለማየት እንሞክራለን ማለት ነው። በመጀመሪያ ደረጃ ኤአይ ቻትቦታችን ሪስፖንስ በሚሰጠን ሰዓት ላይ ፕሪትሬንድ በተደረጉት ማሲቭ የሆኑ ዳታ ሴቶች ተጠቅሞ ነው ላንጉጅ ፓተርኑን ራሱን ለርን የሚያደርገው ማለት ነው። ለምሳሌ የጂፒቲ ሞዴሎች አሉ፣ የግሮክ አለ፣ እነ ሀጊንግ ፌዝ ላይ ያሉ የተለያዩ ሞዴሎች አሉ። ስለዚህ እነሱ ሞዴሎችን ተጠቅሞ መልስ ሊሰጠን ይሞክራል ማለት ነው። ሶ ፕሪትሬኒንግ የምንለው ሲምፕሊ ኤ ኮንሰፕት ነው። ሁለተኛው ደግሞ ፋይንትኒንግ የምንለው ነው። ፋይንትኒንግ ምንድን ነው? ኦልሬዲ ትሬንድ የተደረጉ ሞዴሎች አሉ። ስለዚህ እነሱ ሞዴሎች ላይ የራሳችንን ዳታ ጨምረን ሞር ያ ኤአይ ለስፔሲፊክ ታስክ ወይም ደግሞ ዶሜን እንጠቀመዋለን ማለት ነው። ግን ኦልሬዲ ፋይንትኒንግን አፕላይ ማድረግ የምንችለው ለፋይንትኒንግ የሚመቹ ፕሪትሬንድ የሆኑ ሞዴሎች ላይ ነው እንጂ ማንኛውም ሞዴል ላይ ሄደን የራሳችንን ዳታ አዳርገን ትሬን ማድረግ አንችልም። ሶስተኛው ሬንፎርስመንት ለርኒንግ ፍሮም ሂውማን ፊድባክ ነው። ይሄ ደግሞ ዩዘሩ ከኤአይ ሞዴል ጋር በሚኖረው ኢንትራክሽን የተነሳ ሞዴሉ ራሱን ኢምፕሩቭ እያደረገ ይመጣል ማለት ነው። ስለዚህ ይሄ ግን የሚለየው ከታች ያልኳችሁ ቻትቦት ዶንት ለርን ፍሮም ዩ ኢንስታንትሊ ይላል፣ ቦልድ አድርጌ ለመጻፍ የሞከርኩት ላይ ማለት ነው። ምንድነው አንድ ቻትቦት ዳይሬክትሊ አይ መልሱ አይደለም ቀጣይ ስጠይቅ እንዲህ በላይ ምናምን ብንለው ቀጣይ ያንን መልስ አይሰጠንም። ለምንድን ነው የማይሰጠን? ኢንስታንትሊ ለርን ማድረግ ወይም ደግሞ ለርን የሚያደርግ ኤአይ ያለን ማለት ኦልሬዲ ሰው የራሱን ዳታ እየሰጠ ቻትቦቱን ቢያዝ የሆነ ነገር ሊያደርገው ይችላል። ምክንያቱም እንዲህ አይነት ነገሮች ተሞክረው ነበረ ኦልሬዲ ከዩዘር ፊድባክ ኢንስታንትሊ እንዲማር፣ ግን ሞዴሉን በጣም ቢያዝድ እንዲሆን ያደረገው ስፔሻሊ ሪሊጂየስ እና ፊሎሶፊካል በሆኑ ኩዌሽኖች ላይ ማለት ነው። አራተኛ ደግሞ ያው ኮንቲኒየስ ለርኒንግ ነው። ትሩ ታይም ሪል ታይም አፕዴት እያደረገ ይመጣል። እንደሰማችሁት ከሆነ ግሮክ ይሄንን ቨርሽን አወጣ፣ ጂፒቲ ቨርዥን አወጣ ማለት ያው ኮንቲኒየስ ለርኒንግ አለ ማለት ነው። ሶ ከዛ አንጻር ነው ኮንቲኒየስ ለርኒንግ አንድ ቻትቦትን ትሬን የማድረጊያ መንገድ ነው ተብሎ የሚወራው። ሶ ይሄንን ካየን ወደ ቢልዲንግ ብሎኩ እንሄዳለን ማለት ነው። ስለዚህ አንድ ቻትቦት በሚሰራ ሰዓት ላይ ምን ምን ያስፈልገናል ለሚለው የመጀመሪያው ዩዘር ኢንተርፌስ ይኖረዋል። ዩዘር ኢንተርፌስ ማለት ዩዘሩ መጥቶ ኢንተራክት የሚያደርግበት ኢንተርፌስ ማለት ነው። ሁለተኛው ናቹራል ላንጉዌጅ ፕሮሰሲንግ ነው። የዩዘሩን የሚመጣው ሜሴጅ ኢንፑቱን እና ኢንቴንሽኑን አንደርስታንድ አድርጎ ወደ ኤአይ ሞዴሉ ይልክልን ማለት ነው። ሶስተኛው ዲያሎግ ማኔጅመንት ነው። ዲያሎግ ማኔጅመንት የምንለው ምንድነው? ዩዘሩና ሲስተሙ በሚኖራቸው ኢንትራክሽንን ማኔጅ የሚያደርግ ዩዘሩ ይጠይቃል፣ ከዛ ሲስተሙ ይመልሳል፣ ከዛ ሲስተሙ ከመለሰ በኋላ ከእንደገና ዩዘሩ ይጠይቃል፣ ሲስተሙ ይመልሳል። እንዲህ አይነት ድግግሞሽን ማኔጅ የሚያደርግበት ማለት ነው። ሶስተኛው ደግሞ ናውሌጅ ቤዝ ነው ወይም ደግሞ ዳታ ቤዝ ነው። በዩዘሩ እና በሲስተሙ መካከል የሚደረገውን ኢንትራክሽን ስቶር የምናደርግበት ኤሪያ ማለት ነው። ስቶር የሚደረገው ፋክት ሊሆን ይችላል፣ ፍሪኩዌንትሊ አክሰስድ ኩዌሽኖች ሊሆን ይችላሉ፣ ወይም ደግሞ ኮንቨርሴሽን ሂስትሪው ሊሆን ይችላል ማለት ነው። ወደ አምስተኛው ላይ ደግሞ ያው ኤአይ ሞዴል ነው። ከኤንኤልፒ የሚመጣው ወይም ከናቹራል ላንጉዌጅ ፕሮሰሲንግ የሚመጣውን ሜሴጅ ተቀብሎ ኢንቴሊጀንት እና ኮንቴክስት አዌር የሆነ ሪስፖንስ ይሰጠን ዋን ፓርት ኦፍ ኮር ኮምፖነንት ነው ወይም ደግሞ ዋን ፓርት ኦፍ ቻትቦት ነው ማለት ነው። ከዛ ኢንተግሬሽን ሌየሩ ኦልሬዲ
ይሄ ቻትቦት ከተለያዩ የራሱ ኤፒአይ ሊኖረው ይችላል ወይም ደግሞ ከሌላ አፖች ላይ ኢንተግሬት ሊያደርግ ይችላል ወይም ደግሞ ከኤክስተርናል ሰርቪሶች ጋር ኢንትራክት ሊያደርግ ይችላል ብለን እናወራለን ቻትቦት ላይ ማለት። ስለዚህ ኢንተግሬሽን ሌየሩ ምንድነው? አንዳንዴ ወይም ደግሞ ሞስት ኦፍ ዘ ታይም አሁን ውጭ ላይ ያሉ ዌብሳይቶች ዌብሳይታቸው ላይ ላይክ በትንሽ የአይከን ነገር ያቺን አይከን ስትነኳት ምንድነች? ቻትቦት ነች። ስለዚህ እዛ ቻትቦት ላይ ሄዳችሁ ከዩዘር ጋር ኢንትራክት ታደርጋላችሁ ማለት ከሲስተም ጋር ኢንትራክት ታደርጋላችሁ ማለት ነው። ስለዚህ ይህን ቻትቦት ለመስራት ምን አይነት ቴክኖሎጂዎችን እና ፍሬምወርኮችን እንጠቀማለን ወደሚለው እንሄዳለን። አልፈጠንኩባችሁም ማለት አልፈጠንክም። ጥሩ ነው ፔሱ። ኪ ቴክኖሎጂ እና ወደ ፍሬምወርክ በምንሄድ ሰዓት ላይ ማሽን ለርኒንግ ፍሬምወርክ ላይ እነ ፓይቶርችን እና እነ ቴንሰር ፍሎን እንጠቀማለን። ያው ፓይቶርች እንደምታውቁት ሞስት ፖፑላር ነው ኤአይ ሪሰርች ላይ እና ላይክ ኢዚ ቱ ዲበግ ኤንድ በጣም ፍሌክሲብል የሆነ ማሽን ለርኒንግ ፍሬምወርክ ነው እና ላይክ በተለያዩ በጣም ብዙ የሆኑ አጊንግ ፌስ ሞዴሎች ይጠቀሙታል ፍሬምወርክ። እዛ ላይ አንደኛው ደግሞ ቴንሰር ፍሎ ነው። ያው ቴንሰር ፍሎ ሞስት ኦፍ ዘ ታይም ስትሮንግ የሆነ በፕሮዳክሽን ታይም ላይ ስትሮንግ የሆነ ማሽን ለርኒንግ ፍሬምወርክ ነው። ፕሮዳክሽን ሌቭል ላይ የደረሱ ኤአይ እንትኖች ቻትቦቶች ሞስት ኦፍ ዘ ታይም ይሄንን ይጠቀሙታል ቴንሰር ፍሎ ማለት ነው። ባክድ የተደረገው ደግሞ ያው እንደምታውቁት በጉግል ነው። ስለ ሁለቱ ማሽን ለርኒንግ ፍሬምወርኮች ካወራን ሁለተኛው ደግሞ ናቹራል ላንጉዌጅ ፕሮሰሲንግ ላይብረሪዎች አሉ። ስፓሲ አለ። ስፓሲ ላይክ በጣም ሰፊሽንት እና ላይክ ፋስት የሆነ ኤንኤልፒ ላይብረሪ ነው እና ደግሞ ላይክ አብዛኛው ጊዜ ሩል ቤዝድ ለሆኑ እና ሃይብሪድ ቦቶች የምንጠቀምበት ነው ስራ ቦታ ላይ ማለት ነው። አብዛኛው ጊዜ ሩል ቤዝድ እና ሃይብሪድ የሆኑ ቦቶችን ስሩ በሚባል ሰዓት ላይ ስራ ቦታ እነዚህን ላይብረሪዎች ነው የምንጠቀማቸው ስፓሲን ማለት ነው። ሁለተኛ ደግሞ አብዛኛው ማሽን ለርኒንግ ኤሪያ ላይ ያላችሁ የምታውቁት ምንድነው? ሀጊንግ ፌስ ትራንስፎርመር ነው። ሀጊንግ ፌስ ትራንስፎርመር በጣም ምርጥ የሚባል ላይብረሪ ነው። ኤንኤልፒ ላይ እንጠቀምበታለን። አብዛኛው ላይክ ፕሪ ትሬንድ ሞዴሎች እነ በርት እነ ጂፒቲ እነ ሚኒ ኤልኤም ምናምን እንላቸው ላይብረሪዎችን አቅፎ የያዘልን ነው ማለት ነው። ስለዚህ ይህንን የምንጠቀመው ምንድነው? ፋይንተኒንግ እና ኢምበዲንግ ላይ ነው ትራንስፎርመርን የምንጠቀመው ማለት ነው። ስለዚህ ዲፕሎይመንት ላይ እዚች ጋር የመጀመሪያዎቹ ሶስቱ ያስቀመጥኩላችሁ ሬንደር፣ ቨርሰል እና ሊኩዊፋይ ፕሪታየር አላቸው። ሶ እነሱን ተጠቅመን ቻትቦቱን ዲፕሎይ ማድረግ እንችላለን። ግን እነዚህ ሃውስ ሌክስ፣ አዙሪ ቦት ሰርቪስ እና ዲጂታሎችን ላይክ በተማሪ ሌቭል እንትን የሚሉ አይደሉም። ግን ላይክ አምሹር ቻትቦት ዴቨሎፕመንት መግባት የምትፈልጉ ልጆች ስራ ስትይዙ ቻትቦት ዴቨሎፐር እነዚህን ኢንቫይሮንመንቶች ነው የምትጠቀሙት። አዙሪ ቦት ሰርቪስ ደግሞ ትንሽ የማይክሮሶፍት አዙሪ ኖሌጅ ይፈልጋል። እሱን ከተማራችሁ እዛ ላይ ዲፕሎይ ማድረግ ትችላላችሁ። እና በጣም ብዙ ኖኮድ የሆኑ ፕላትፎርሞች አሉ ቻትቦት ዴቨሎፕ ማድረግ የምንችልበት ማለት ነው። ላይክ እነ ቦትፕረስ ላይክ እነ ቻት ፊውል አሉ፣ ሜኒ ቻት፣ እነ ፍሎዋይዝ አሉ። በጣም ብዙ ሎኮድ ወይም ደግሞ ኖኮድ ፕላትፎርሞች አሉ የቻትቦትን ዴቨሎፕ ማድረግ የምንችልበት ማለት ነው። ስለዚህ ስለ ኪ ቴክኖሎጂ እና ፍሬምወርክ እነዚህን ካለን ሪል ወርልድ አፕሊኬሽናቸውን እኔ ማለት ነው። ስለዚህ ይሄ ቻትቦት ላይክ ከስተመር ሰፖርት ላይ እንጠቀመዋለን፣ ኢኮሜርስ ላይ፣ ሄልዝ ኬር ላይ፣ ባንኪንግ፣ ኤዱኬሽን፣ ትራቨል ላይ፣ ሆስፒታሊቲ እና ኢንተርናት ቢዝነስ ቱል ላይ እንጠቀመዋለን። ላይክ 24/7 ዌብሳይት ላይ አታች የተደረጉ አፖች ላይ ሶሻል ሚዲያ ላይ አታች የተደረጉ የተለያዩ ቻትቦቶች አሉ ሰዎችን ሰፖርት ማድረግ የሚችሉ ማለት ነው። ስለዚህ የሰው ልጅ 24/7 አክቲቭ ሆኖ
ከስተመር ሰፖርት መስጠት አይችልም። ግን እነዚህ ቻት ቦቶች ያንን ማድረግ ስለሚችሉ ከሰው የተሻለ ስራ መስራት ይችላሉ ማለት ነው። ስለዚህ አብዛኛው ከከስተመር ሰፖርት ሰርቪስ ጋር የተገናኘ 100% ሰውን ሪፕሌስ ያደርጋሉ ተብሎ ይታሰባል። ያው ሂውማን ኤአይ ሪፕሌስ ሂውማን ቢንግ ምናምን የሚባሉ ኮንሰፕቶችም እንትን ቢሉ ማለት ነው አከራካሪ ቢሆንም ግን ከስተመር ሰፖርት ላይ 100% ሪፕሌስ ያደርጋል ተብሎ ይታሰባል። ሁለተኛ ደግሞ ኢኮሜርስ ነው። ኢኮሜርስ ላይ እነዚህን ቻትቦቶች ለምን እንጠቀማለን ካላችን ፕሮዳክት ሪኮመንድ ያደርጉናል። ኦርደር ትራክ ለማድረግ ከዳታ ቤዙ ፌች እያደረጉ ኦርደር ትራክ እያደረጉ ለኛ ሪስፖንስ ይሰጡናል ማለት ነው። ሄልዝ ኬር ላይ ላይክ አፖይንትመንት ስኬጁሊንግ፣ ፔሸንት ጋይድላይንስ በጣም ለብዙ ነገሮች እንጠቀምባቸዋለን። ባንኪንግ ኤንድ ፋይናንስ ላይ ስንመጣ ሪል ወርልድ አፕሊኬሽኑን አሳያችኋለሁ በኋላ። ላይክ ባንኪንግ ኩዌሪስ፣ ፍራውድ አለርት፣ ፍራውድ ዲቴክት ማድረግ የሚችሉ ኤአይ ቻትቦቶች አሉ። ወይም ደግሞ ፐርሰናል ፋይናንስ አድቫይስ መስጠት የሚችሉ ኤአይ ቻትቦቶች አሉ። እነሱን መጠቀም እንችላለን ማለት ነው ሪል ወርልድ አፕሊኬሽን ላይ። ኤዱኬሽን ላይ ሞስት ኦፍ ዩ ላይክ አም ሹር ላንጉጅ መማሪያውን ዲቫይስ ትጠቀማላችሁ ወይም አፕሊኬሽን የምታውቁት ዲዮሊንጎ የራሱ የሆነ ኤአይ ቻትቦት አለው። እዛ ላይ ገብተን ኢንተራክት እየተደራረግን መማር እንችላለን። ትራቭል ኤንድ ሆስፒታሊቲ ላይክ ቡክ አሲስት ለማድረግ ሎካል የሆኑ ሪኮሜንዴሽኖችን ለማግኘት ምናምን ኤአይ ቻትቦትን እንጠቀማለን ማለት ነው። ኢንተርናል ቢዝነስ ቱል ላይ ያልኳችሁ ላይክ ኢንተርናሊ ሂውማን ሪሶርስ ወይም ደግሞ ኤችአሮችን ሰፖርት የሚያደርግ ወርክ ፍሎ አውቶሜሽን ላይ ምናምን እንጠቀማቸዋለን ማለት ነው። ስለዚህ ሞስት ናውን ዩዝ ኬዝ ላይ በምንመጣ ሰዓት ላይ አሜሪካ ላይ ከረንትሊ ኤሪካ የሚባል ቻትቦት አለ እና በጣም ላይክ ከምነግራችሁ በላይ በጣም ኤፊሽንት የሆነ እስካሁን ምንም አይነት እንትን ያላጋጠመው ነው፣ ፍራውድ ያላጋጠመው ቻትቦት ነው እና በጣም በቀን ሚሊዮን የሆነ ባንኪንግ ኩዌሪዎችን ኤፊሽንትሊ ሃንድል ማድረግ የሚችል ቻትቦት ነው። ቼክ ማድረግ ትችላላችሁ። ባንክ ኦፍ አሜሪካ ኤሪካ ብላችሁ በጣም የሚገርም ቻትቦት ነው እስካሁን እንትን ከተደረጉት ውስጥ ማለት ነው፣ ዴቨሎፕ ከተደረጉት ቻትቦቶች ውስጥ። ኢኮሜርስ ላይ ደግሞ ያው ሴፎራ ቨርቹዋል አሲስታንት የሚባል አለ። ከስተመሮችን ፕሮዳክት ሴሌክሽን ላይ የሚረዳ የቻትቦት አይነት ነው። በጣም አሪፍ ቻትቦት ነው። እየገባችሁ ኦንላይን ቼክ ማድረግ ትችላላችሁ። አሁን ገብቼ ላሳያችሁ ስለማልችል ማለት ነው። ኤዱኬሽን ኤንድ ለርኒንግ ላይ ቅድም እንዳልኳችሁ ነው የዱኦሊንጎ ኤአይ ቱተር ፕሮቫይድ የሚያደርገው ቻትቦት አለ። እሱን በጣም ሞስት ነው ዩዝ ኬዝ ውስጥ ለማስገባት ሞክሬያለሁ እና ሰክሰስፉል የሆኑ ቻትቦቶች ናቸው። እስካሁን ምንም አይነት ፍራውድ ያላጋጠማቸው ናቸው እና ቤቢሎን የሚባል ሄልዝ ኬር ላይ የምንጠቀመዋለን። እሱ ምንድነው ለስኬጁል ኤንድ አፖይንትመንት እንትን ለማለት ነው ሄልዝ ኬር ላይ የምንጠቀመው ማለት ነው። በኋላ አሳያችኋለሁ። እነዚህን ሞስት ናውን ላይ የተጠቀሱት እንትኖች ምንድነው ምንም አይነት ችግር ያላጋጠማቸው ቻትቦቶች ናቸው። ከረንትሊ እስካሁን ባለው ጊዜ ቲም ኮላቦሬሽን ላይ አብዛኞቻችሁ ታውቁታላችሁ። ስላክ ለታስክ አውቶሜሽን እና ስትሪምላይን ኮሚኒኬሽን የምንጠቀመው ነው ማለት ነው። ስለዚህ እነዚህን ቻትቦቶች ምንም አይነት እንትን ካላጋጠማቸው ምንድነው ይሄ ቻትቦት ሜክ ኢንተራክሽን ፋስተር ስማርተር ኤንድ ሞር ሂውማን ላይክ ለማድረግ ይሞክራሉ ማለት ነው ከዩዘሩ ጋር በሚኖራቸው ኮሚኒኬሽን እነዚህ ቻትቦቶች። ሶ ወደ ቻሌንጅ ኤንድ ኢቲክስ በምንመጣ ሰዓት ላይ አንዳንዴ ዴቨሎፕ የምታደርጉት እንትን በእናንተ ችግር ላይመጣ ይችላል። ኦልሬዲ ቻትቦቱ ሞዴል በሚደረግበት ሰዓት ላይ ሞዴል የተደረገበት መንገድ እናንተ ቻትቦቱን አፌክት ሊያደርገው ይችላል። ይሄ ማለት እንዴት ነው? ከዩዘሩ ጋር በሚኖረው ኢንተራክሽን የዩዘሩን ኢንቴንሽን ኢንኮሬክትሊ ሚስ ኢንተርፕሬት ሊያደርግ ይችላል። ይሄ ከኮዱ ምናምን ስህተት ሳይሆን ኦልሬዲ ከኤአይ ሞዴሉ ስህተት ነው ማለት ነው። ስለዚህ እናንተ ለነሱ 100% ሪስፖንሲብል ናችሁ። ሙሉ ለሙሉ
የዩዘር ኢንቴንሽኑን አለመረዳቱ ማለት ነው። ምክንያቱም አንዴ ምን ተፈጠረ መሰላችሁ ቼቭሮሌት ከቻት ጂፒቲ ላይ ቻት ጂፒቲ በጣም ትልቅ ድርጅት ነው። ለቼቭሮሌት እንትን ቻትቦት ዴቨሎፕ አደረገለት። ሶ ምን ተፈጠረ? እሺ ይሄን ዩዘር ክሌቨር ዩዘር እንበለው ገባና $1 ነው ያለኝ እና በዚህ $1 አንድ ሱብዝ የሚባል ሞዴል አለው እና እሱን መኪና መግዛት እችላለሁ እፈልጋለሁ አለ ለቻት ቦቱ ማለት ነው። ዌብሳይታቸው ላይ ገብቶ ሶ ዌብሳይት ላይ አታች የተደረገው ቻት ቦት ምንድነው ዊ ካን ሜክ ኢት ይላል $1 ማለት ነው። ላይክ ያ ዶላር 60,000 የአሜሪካን ዶላር ነው ያ መኪና የሚሸጠው። ሶ $1 ከዩዘሩ ጋር ተስማማ ያንን መኪና ለመሸጥ ማለት ነው። ስለዚህ ይህንን ሪስፖንሲብል የሚሆነው የተጠቀማችሁት ኤአይ ሞዴል ነው እንጂ እናንተ ያንን ሞዴል ለመጠቀም ወይም ደግሞ ያንን ሞዴል ከዌብሳይቱ ጋር አታች በምታደርጉበት ሰዓት ላይ የሚፈጠር የኮድ ስህተት ምናምን አይደለም። ኦልሬዲ ሞዴሉ ትሬን ሲደረግ የተፈጠረው ቢያዝ ነው እንደዛ እንዲሆን ያደረገው። ስለዚህ እንዲህ አይነት ሪስፖንሲቢሊቲዎች አሉት ቻትቦቱን ከዌብሳይቱ ጋር አታች በምታደርጉበት ሰዓት ላይ ማለት ነው። ሁለተኛው ደግሞ ቢያዚንግ ኤአይ ነው። ኦልሬዲ ያ ሞዴል ትሬን በሚደረግበት ሰዓት ላይ ትሬን ከተደረገው ዳታ ፌች እያደረገ ነው ለእናንተ መልስ የሚሰጣችሁ እና ያንን መልስ በሚሰጥ ሰዓት ላይ ትሬን በተደረገው ዳታ ስለሆነ ያ ትሬን የተደረገው ዳታ ላይ ቢያስ ካለ ኦልሬዲ ቢያስ ቢሆን ሪስፖንስ ነው የሚሰጣችሁ ማለት ነው። እርግጠኛ ነኝ አብዛኞቻችሁ ቼክ እንዳደረጋችሁት የሆነ ፊሎሶፊካል ኩዌሽን ጠይቁት የግሮክ ሞዴሉ ማለት ነው። ለምሳሌ does God really exist ብላችሁ ብትጠይቁት የግሮክ ሞዴልን የስ ኦር ነው ምናምን ብላችሁ ብትጠይቁት ኖ ነው የሚላችሁ። እንዲህ አይነት ነገሮች የሚፈጠሩት እንዴት ነው? ኦልሬዲ ያ ነገር ትክክል ስለሆነ ሳይሆን ኦልሬዲ ትሬን የተደረገበት ዳታ ነው እንደዛ እንዲመልስ ያደረገው ማለት ነው። ስለዚህ እነዚህ ቻትቦቶች ትሬን በተደረጉበት ዳታ ቢያዝ ሊፈጠር ይችላል ማለት ነው። ሶስተኛው ደግሞ ፕራይቬሲ ኤንድ ዳታ ሴኩሪቲ ነው። ከዩዘሩ ጋር በሚኖራቸው ኮኔክሽን የዩዘሩን ሴንሲቲቭ ዳታ ሃንድል ሊያደርግ ይችላል ኤአይ ሞዴል እና ያንን ሃንድል ያደረገውን ሴንሲቲቭ ዴታ ለሌላ ዩዘር አሳልፎ ሊሰጥባቸው ይችላል ማለት ነው። ስለዚህ እንዲህ አይነት ችግሮች አሉበት ዴቨሎፕ ልናደርግ የምንችላቸው ኤአይ ቻትቦቶች ማለት ነው። ስለዚህ አራተኛው ደግሞ ቻሌንጅ ተብሎ የሚወራው እነዚህ አምስቱን ያስቀመጥኩላችሁ በጣም ቻሌንጅ ተብሎ የተቀመጡ ሞስት ዲፊከልት ቻሌንጅ የተባሉት ናቸው። በጣም ብዙ ቻሌንጆች አሉት። አምስተኛው ምንድነው? አብዛኛው ሰዓት ላይ ከኤአይ ቻትቦት ላይ ኢንትራክት በምናደርግበት ሰዓት ላይ የኛ የሆነ የማሰብ አቅማችን እየቀነሰ ይመጣና እዛ ቻትቦት ላይ ላይክ ሪላይ የማድረግ ወይም ደግሞ እዛ ቻትቦት ላይ ዲፔንድ የመሆን መጠናችን እየጨመረ ይመጣል። ስለዚህ የሂውማን ኢንተለጀንስን ሊቀንሰው ይችላል ተብሎ ይታሰባል። ሶ አራተኛው ቻሌንጅ ያ ነው። ስለዚህ አምስተኛው ትራንስፓረንሲ ነው። ትራንስፓረንሲ ስንል ምንድን ነው? ሰዎች ከኤአይ ሞዴል ጋር መች ማውራት እንዳለባቸው ዲሳይድ ማድረግ መቻል አለባቸው። ኤኒታይም እየገቡ የሚያወሩት ከሆነ አይኪዋቸው እየቀነሰ ይመጣል ተብሎ ይታሰባል በተለያየ ሪሰርች ማለት ነው። ስለዚህ አሱናስ ፖሲብል መች እንደምንጠቀመው ማወቅ አለብን። ስላለን ብቻ መጠቀም የለብንም ማለት ነው። ሶ ከታች እንዳስቀመጥኩላችሁ ኤአይ ያደርሳል እንጂ አይዋጋም። በቻላችሁ መጠን መች እንደምትጠቀሙ ማወቅና እንዴት እንደመጠቀም እንዳለባችሁ ማወቅ ነው ማለት ነው ያለባችሁ። ስለዚህ ቻሌንጅ ኤንድ ኢቲክሱን ይህንን ካየን ፌል ያደረጉ ቻትቦቶችን እኔ የመጀመሪያ ማይክሮሶፍት ታይን 2016 ላይ ይሄኛው ምን መሰላችሁ? ልቀጥ ድምጽ ይሰማል? ይሰማል። ኦኬ
አይ ቲንክ እየቸኮልኩባቸው እንደሆነ ይገባኛል። ሰዓቱን ለመጠቀም ነው። እሺ ፌል ያደረጉት ቻትቦት ኦኬ። እሺ ፌል ያደረጉት ቻትቦቶችን በምናይ ሰዓት ላይ መጀመሪያ ማይክሮሶፍት ታይ ነው። ይሄ ምን መሰላችሁ የተፈጠረው ከትዊተር ላይ የትዊተር ኮንቨርሴሽኑን ተጠቅሞ ያንን ሞዴል ትሬን ለማድረግ ተሞከረ ማለት ነው። እና ዩዘሩ እዛ ላይ ገብተው ትዊተር ላይ የሚያወሩት ነገር በጣም ሬዚስት የሆነና ኦፌንሲቭ የሆኑ ላንጉጆችን ይጠቀማሉ። ስለዚህ ያንን ላንጉጅ ተጠቅሞ ሞዴሉ ራሱን ትሬን አደረገ ማለት ነው። ሶ ትሬን በሚያደርግበት ሰዓት ላይ ከዩዘር ጋር በሚኖረው ኢንተራክሽን በጣም ሬዚስት የሆኑ እንትኖችን ይለዋወጣል ከዩዘሮች ጋር ማለት ነው። ሶ ይህ ቻትቦት ዲፕሎይ እንደተደረገ ዊዝን 24 አወር ነው ሸትዳውን እንዲደረግ የተደረገው። ስለዚህ ከዚህ ምን እንማራለን? አንድ ቻትቦትን ራሱን ትሬን በሚያደርግበት ሰዓት ላይ አሱን አስ ፖሲብል የሆነ ኮንትሮል ያስፈልጋል። ወይም ደግሞ ለለርኒንግ በምንከፍትበት ሰዓት ላይ እንትን ማድረግ አለብን፣ የሆነ ሊሚት መስጠት አለብን። ዝም ብሎ ከየሆነ ዳታ እንዲማር ማድረግ የለብንም። ያ ዲዛስተር ነው የሚፈጥረው። ሁለተኛው ደግሞ የአይቢኤም ዋትሰን ላይ ኦንኮሎጂ ላይ አሲስት የሚያደርግ ቻትቦት ዴቨሎፕ ተደረገ እና ተለቀቀ። ያ ካንሰርን ትሪት የሚያደርገው ቻትቦት ምንድነው ላይክ አንሴቭ እና ኢንአኩሬት የሆኑ ሪኮሜንዴሽኖችን ለዩዘር እየሰጠ አስቸገረ። ሶ ከዛ በኋላ ይሄን ቻትቦት እንትን አለ። ስለዚህ ከዚህ ምን ተማርን? ሃይ ሪስክ የሆኑ ዶሜኖችን ስፔሲፊካሊ በጣም ሴፍ በሆነ ወይ እና ዳታ ተጠቅመን ትሬን አድርገን ፕሮዳክሽን ሌቭል ላይ ማውጣት አለብን ማለት ነው። ሶ ሶስተኛው የአማዞን ሪክሩቲንግ ቻትቦት ነው። ሶ እሱ ምንድነው በሪክሩቲንግ ፕሮሰስ ላይ የሚረዳ ቻትቦት ነውና ያ ቻትቦት ምን ማድረግ ጀመረ? ለወንድ እጩዎች በጣም ማዳላት ጀመረ። ሶ ለምንድን ነው የሚያዳላው ተብሎ እንትን ሲደረግ ምንድነው ፕሪቪየስሊ የነበረው ዴታ በጣም ሞስት ኦፍ ዘ ሪክሩተር ወንድ ስለነበሩ ያንን እንትን ተጠቅሞ እንትን ለማድረግ ሞከረ። ሴት ካንዲዶች በሚመጡበት ሰዓት ላይ እነሱን እንትን አይመርጥም ነበረ፣ ወንዶችን ነው የሚመርጠው። ምክንያቱም አብዛኛው ሪክሩት የተደረጉት እዛ ድርጅት ላይ ወንዶች ስለነበሩ ማለት ነው። ስለዚህ ይህም ቻትቦት እንትን አድርጓል። ከሂስትሪ ተነስተን ቻትቦትን ዴቨሎፕ እናድርግ በሚባል ሰዓት ላይ እንዲህ አይነት ችግሮች ይገጥሙናል ማለት ነው። ከረንት ትሬንዱን በምናይበት ሰዓት ላይ ማጆሪቲ ቻትቦት ላይ ቻትቦቶች ከረንት ዲፕሎይ ከተደረጉት ውስጥ ከስተመር ሰርቪስ፣ ሴልስ ላይ እና ወርክ ፍሎ አውቶሜሽን ላይ ነው የምንጠቀመው። ግን ብሮድ እየሆኑ ነው። ወደ ሌላም ነገር እየተጠቀምነው ነው ከረንትሊ። የመጀመሪያው ግን ኢንትራክሽን ለመፍጠር እየተጠቀምን ያለ ነው ቴክስት ነው። አሁን በዚህ ሰዓት ላይ ከቻትቦቶች ጋር ኢንትራክት እያደረግን ያለ ነው በቴክስቶች ነው፣ ቴክስትን በመጠቀም ነው። ግን ከረንትሊ ከ25 እስከ 30% ኢንትራክሽኑ በቮይስ እየሆነ ነው። ላይክ ቮይስ እንልክለታለን ለቻትቦቱ፣ ከዛ ቻትቦቱ ከእንደገና በቮይስ ለእኛ ይመልስልናል ማለት ነው። ሶ ከረንት ትሬንድ ላይ በጣም ዶሚናንት ያደረገው ኮንቨርሴሽን ሜተድ በቴክስት ነው ማለት ነው። ሶስተኛው ደግሞ 78% ግሎባል ኢንተርፕራይዞች ለኢንተርናል ወርክ ፍሏቸው ይጠቀሙታል ይህንን ኤአይ ቻትቦት ማለት ነው። 58% ቢ2ቢ ካምፓኒዎች ከራሳቸው ዌብሳይት ጋር አታች አድርገውታል። ላይክ ከ60 እስከ 68% የሚጠቁ ደግሞ ካምፓኒዎች ብሮድሊ ከስተመር ሰፖርት ላይ፣ ሴልስ ላይ እና ማርኬቲንግ ላይ ኤቭሪዴ ኦፕሬሽናቸው እየተጠቀሙት ይገኛሉ። ሶ ከረንት ያለው ትሬንድ ይሄ ነው። ወደ ፊውቸር ትሬንዱ በምንመጣ ሰዓት ላይ ከቻትቦቱ ጋር የሚኖረው ኮንቨርሴሽን ሞር ሂውማን ላይ ኮንቨርሴሽን ይሆናል ተብሎ ይጠበቃል። በሁለተኛ ደግሞ ስንሄድ መልቲ ሞዳል ቻትቦት እንዲሆን ነው። ላይክ አንዱ ቻትቦት
በቮይስም በቴክስትም በኢሜጅም ወይም በቪዲዮ ከዩዘሩ ጋር ኢንተራክት እንዲያደርግ ይጠበቃል ፊውቸር ላይ። ሶስተኛው ደግሞ ስማርት ፐርሰናላይዜሽን ነው። ከእያንዳንዱ ዩዘር ጋር በጣም ፍሌክሲብል የሆነ አኪሬት የሆነ ሪስፖንስ እንዲሰጥ ይጠበቅበታል። ሶስተኛው ደግሞ ኤአይ ኤጀንት ነው። ኤአይ ኤጀንት ማለት በራሱ ፕላን አድርጎ በራሱ አክት አድርጎ ኮምፕሊትሊ ወይም ደግሞ ኮምፕሊት የሆነ አውቶኖመስ ማለት ነው። ማለትም ዊዛውት ኤኒ ሂውማን ኢንተርቬንሽን ከዩዘሩ በሚመጣለት ኢንፑት ራሱን አስተምሮ የሆነ ናውሌጅ ክሬት አድርጎ ለዩዘሩ ሪስፖንስ እንዲሰጥ ማለት ነው ተደርጎ ይሰራል ተብሎ ይጠበቃል ቻትቦት። እና ደግሞ በእያንዳንዱ ኢንዱስትሪ እና ዴይሊ ላይፋችን ላይ እንጠቀመዋለን ተብሎ ይገመታል ወደፊት። ከረንትሊ ግን ያለው ቻትቦት እንደዛ አይደለም። ፊውቸር ላይ ያለው ግን እንደዛ አይነት ተብሎ ይጠበቃል ማለት ነው። ሶ ፊውቸር ትሬንዱ እንደዚህ ነው ብለን ካየን ይሄንን ኮት ያዙልኝ። ቢፎር ዊ ስታርት ሪሜምበር ላይክ AI is not just something we read about like ገብተን ዳይስ ተማሪ አራተኛ ዓመት ላይ የምንወስደው ኮርስ መሆን የለበትም። ወይም ደግሞ something የሆነ ዲፓርትመንት introduction to AI ተብሎ እንትን የሚባል ነገር መሆን የለበትም። ወይም ደግሞ አሁን እኔ መጥቼ ፕሬዘንት አድርጌ መውጣው ነገር መሆን የለበትም። ሶ አሁን ምን እናደርጋለን? we will create a chatbot live እና you will see how fast the idea become reality like በጣም ሲምፕል ነው። ምንም ኮምፕሌክስ ያልሆነ ነገር ነው። ራሳችሁን ላይክ እንደ አንድ ባክኤንድ ዴቨሎፐር ነኝ፣ ፉል ስታክ ዴቨሎፐር ነኝ፣ ፍሮንት ኤንድ ዴቨሎፐር ነኝ እንደሚሉት ራሳችሁ እንደ ቻትቦት ዴቨሎፐር አይታችሁ እንትን የምትሉ ስራ የምትይዙበት እንትን የምትሉበት ነገር መሆን አለበት። ላይክ በቲዮሪ ደረጃ ብቻ የምታውቁት ነገር መሆን የለበትም። ምንድነው ሞስት ኦፍ ዘ ታይም አብዛኛዎቻችን እንትን እንላለን ላይክ እንደ አይነት ኤሪያዎች ላይ ለመግባት በምንፈልግበት ሰዓት ላይ ብዙ ሰው አይመርጠውም እና ላይክ ማያበላ ምናምን ይመስለናል። ግን አምሹር እናንተ እንዴት ዴቨሎፕ እንደሚደረግ ካወቃችሁ፣ እንዴት ከዌብሳይት ጋር እንዴት ከሞባይል አፖች ጋር ኮኔክት ይደረጋል የሚለውን ካወቃችሁ እንደ ስራ ይዛችሁ እንደ ተማሪ ደግሞ የራሳችሁ ገቢ ሊሆን በሚችልበት መንገድ እንደ ስራ ወታችሁ መስራት ትችላላችሁ። ምክንያቱም ከረንት ላይ አሁን እኔ እየሰራሁበት ስለሆነ ማለት ነው። ብዙም ቻትቦት ዴቨሎፐር የለም ኢትዮጵያ ውስጥ፣ ግን በጣም ዘ ሞስት ሲምፕለስት የሆነ ነገር ነው። ላይክ ይሄንን እየሰራው ነው ይሄ ሁሉ ብር የሚከፈለኝ ምናምን የሚያስብል ነገር ነው። በጣም ሲምፕል የሆነ ነገር የሆነ ሞዴል ትሬኒንግ አይደለም ምንም አይደለም። በጣም ሲምፕል የሆነ ነገር ፕሪ ትሬንድ የተደረጉ ሞዴሎችን ተጠቅሞ ዩዘር ኢንትራክት እንደሚያደርግ ማድረግ ነው። በቃ ምንም የሆነ ተአምር ምናምን የለውም። ስለዚህ እናንተ እዚህ ውስጥ ያላችሁት ሰዎች ላይክ ቱዴይ ዩ ለርን ሃው ቻትቦት ወርክስ እና አሁን አሳያችኋለሁ እንዴት እንደሚሰራ። ሶ ምን እናደርጋለን? ፕሮምፕቱን ቀይረን እኔ ለራሴ የምጠቀመው ፕሮምፕት አለ። ሶ እናንተ ፕሮምፕቱን ቀይራችሁ ለራሳችሁ ትሰራላችሁ ማለት ነው ቻትቦት። ስለዚህ እስካሁን ቻትቦት ምን እንደሆነ ነግሬያችኋለሁ፣ ታይፑን ነግሬያችኋለሁ፣ እንዴት እንደሚመልስ ነግሬያችኋለሁ፣ ላይክ እንዴት እንደሚያስብ ነግሬያችኋለሁ። ስለዚህ ይሄን ሪል ወርልድ ቻትቦት አሁን እዚች ጋር ላይቭ ላይ ቢልድ እናደርገዋለን ማለት ነው። ሶ ዳይሬክትሊ ገብቼ ቢልድ ላድርገው ወይስ ከኔ ጋር ነው ቢልድ የሚያደርጉት? እሱ ፒሲ አዘጋጅተው ካልሆነ ሪከርድም ስለሚደረግ እንዲያዩት አሁን ፕሮሲደር መሰለኝ እንደዚህ። ሶ እኔ እንትን ላድርግ ነው
እኔ ልቀጥል ዳይሬክትሊ እንደዛ ይሻላል። አዎ አዎ ኦኬ ምን ነው ምሽላል ሶ አክቹሊ ኮዱን ሼር አደርጋችኋለሁ። እሺ እንጥልና ከዛ እንደዛ እናደርጋለን። እሺ ሶ ይሄ ቻትቦት ምን እንደሆነ ካያችሁ ምንነቱን ከተረዳችሁ እንዴት እንደሚመልስ ካወቃችሁ በጣም ሲምፕል የሆነ ነገር ነው ማሳያችሁ። ሶ ይሄንን ቻትቦት የራሳችሁ ፖርትፎሊዮ ላይ በእርግጠኝነት አዳርጋችሁ ይሄንን ሰርቻለሁ ብላችሁ ልታሳዩት የምትችሉት ፖርትፎሊዮ ነው። ሶ ወደ እንትኑ ስገባላችሁ በመጀመሪያ ደረጃ ምንድን ነው የምታደርጉት? ሞዴል ትመርጣላችሁ። ሶ ሞዴል ስትመርጡ እንዴት ነው? እዚች ጋር እንገባና ክሮም ላይ ግሮክ ብለን ሰርች እናደርጋለን። የግሮክ ሞዴልን እንጠቀማለን ማለት ነው። ሶ የግሮክ ሞዴልን ከተጠቀምን ከግሮክ ኤአይ ምን እንወስዳለን? ኤፒአይ እንወስዳለን። አፕሊኬሽን ለመስራት ማለት ነው። ስለዚህ እዚች ጋር እንዳያችሁት ምንድነው ግሮክ ላይ ትመጣላችሁ። ግሮክ ላይ መታችሁ የራሳችሁን ኤፒአይ ትወስዳላችሁ። ኤፒአይ ያው የተለያየ ነው፣ ግን እኔ የራሴን እወስዳለሁ ማለት ነው። ስለዚህ እዚች ጋር እንደምታዩት ክሬት ኪ ምትላለች፣ ክሬት ኤፒአይ ኪ ምትላለች። ሶ እሱን ክሊክ ታደርጋላችሁ። ስለዚህ ኤፒአይ ኪ የምትለዋን ክሮክ በምታደርጉበት ሰዓት ላይ እዚች ጋር ከዚህ በፊት እኔ ክሬት ያደረኳቸዋለን፣ ግን ለወርክሾፑ እንዲመች አንድ ክሬት እናድርግ። እዚች ጋር ለምሳሌ ስሙን ስጡኝ ይላል። አይስ ሀብ ወርክሾፕ እንለው። እዚች ጋር ኤክስፓይሬሽን ይላል። እሱን መሙላት አይጠበቅባችሁም። ከእናንተ የሚጠበቀው ምንድን ነው? ኔሙን ብቻ መስጠት ነው። ስለዚህ ሰሚት እንለዋለን። ሰሚት በምንለው ሰዓት ላይ ኤፒአይ ኪ ይሰጠናል። ሰርች እያደረገ ስለሆነ ነው። ስለዚህ ያንን ኤፒአይ ኪ ተጠቅመን ከዩዘሩ ጋር በሚመጣው ሪስፖንስ ወይም ደግሞ ከዩዘሩ በሚመጣው ሜሴጅ የግሮክ ኤፒአይን እንጠቀማለን ማለት ነው። ስለዚህ በዚህ ሚንስ ኤፒአይ ኪውን እናመጣዋለን። ስለዚህ እኔ የራሴ ስላለኝ ላሳያችሁ ነው። እዚች ጋር ኮፒ እና ኮፒ ካደረግን በኋላ እንወጣለን። ከወጣን በኋላ ወደ ዊንድ ሰርፍ ልመልሳችሁ። ዊንድ ሰርፍ ኤክስቴንሽን ነው የምጠቀመው እኔ። እናንተ ቪኤስ ኮድ ምናምን መጠቀም ትችላላችሁ። እዚች ጋር ኢንቫይሮንመንት ላይ እናስቀምጠዋለን። ከታያችሁ አላውቅም፣ ግሮክ ኤፒአይ የሚል ይታያል አይደል? ዶቲንግ ላይ ትንሽ ማድረግ ትችላለህ? ኦኬ ይሰማል? አዎ የተሰማኝ ነው። ዊንድ ሰርች ስለሆነ እንትን ሊል ይችላል። ብዙም አይታይም። እሺ እዚች ጋር ጌት ኢግኖር ያልኩት ያው ዶቲንግ ፋይሉ ወደ ጊታባችን ፑሽ እንዳይሆን ነው፣ ለሴኩሪቲ ማለት ነው። ምክንያቱም ሁላችንም የራሳችን ፕራይቬት የሆነ ኤፒአይ ኪ ስለሆነ ያለን የዶቲንግ ላይ ያለው የግሮክ ኤፒአይችን ፑሽ መደረግ የለበትም። ስለዚህ እሱን ካመጣን በኋላ እዚች ጋር ሪኳየርመንት ዶት ቴክስቲ ያለ ሪኳየርመንት ዶት ቴክስቲውን እሺ ቨርዥን እንትን እንዳይልባችሁ ኦኬ ለሞዴሬተሯ ልኬላታለሁ። ሪኳየርመንት ዶት ቴክስቲውን በኋላ ሼር ታደርጋችኋለች። ወደ ዋናው እንትን በምንመጣ ሰዓት ላይ ቻትቦት ዴቨሎፕ ለማድረግ በዋናነት የምንጠቀመው ላንግ ቼይንን ነው። ላንግ ቼይን ምንድነው የሚያደርግልን? ቻትቦትን ዴቨሎፕ ለማድረግ የሚጠቅመን
ኦፕን ሶርስ ፍሬምወርክ ነው። ይህ ራሱን የቻለ ኮርስ ነው አክቹሊ። በዚህ በአንድ ሰዓት ወርክሾፕ የሚሰጥ አይደለም። ግን ከረንትሊ ቻትቦቱን ዴቨሎፕ ለማድረግ የምንጠቀመው ላንግቼን ነው። እንደ ሞዴል ደግሞ እንደነገርኳችሁ ግሮክን ይሆናል ማለት ነው። ስለዚህ ላንግቼንን ተጠቅመን ቻት የምናደርገው ከግሮክ ጋር ነው አለን። የመጀመሪያው ኢምፖርት ያደረግነው እሱን ነው። ሁለተኛው ደግሞ የላንግቼን ኮር ሜሴጅ የምንላቸው ሂውማን ሜሴጅ፣ ሲስተም ሜሴጅ እና ኤአይ ሜሴጅ የምንላቸው አሉ። ወደ በኋላ እንጠቀማቸዋለን፣ አሳያቸዋለሁ። ለወርክሾፑ በጣም ሪሊቫንት እንዲሆን የራሱን ፍሮንት ኤንድ ምናምን ክሬት ከማድረግ ይልቅ ስትሪምሊት እና ግሬዲዮ የሚባሉ ኦፕን ሶርስ ፍሬምወርኮች አሉ። እንደ ፍሮንት ኤንድ ቻትቦት ላይ ልንጠቀምባቸው በጣም አሪፍ የሆኑ ቻትቦት ዴቭ ፍሬምወርኮች ናቸው። ስለዚህ እኔ ስትሪምሊትን መርጫለሁ። እሱን ለፍሮንት ኤንዱ እንጠቀማለን ማለት ነው። በመጨረሻ ደግሞ ዶቲንግ ነው። እሱ ዶቲንግ ደግሞ ላይክ ዶት ኢንቫይሮንመንት ላይ ያሉትን አትሪቢዩቶች ወደ ሜን ዶት ፒዋይ ለማምጣት የሚጠቅመን ላይብረሪ ነው። እንደ ላይብረሪ ነገር ነው ማለት ነው። ስለዚህ እዚህ ጋር ዶቲንግ አረግን። ዶቲንግ ላይ ያሉትን እነ ግሮክ ኤፒአይ ኪ የምትለዋን አትሪቢዩት አመጣናት ማለት ነው። ስለዚህ እዚች ጋር ብትታያችሁ ከሆነ ስማርት ወርክሾፕ አሲስተንት ምናምን የሚሉት የስትሪምሊት ፍሮንት ኤንዱ ናቸው። በኋላ እናየዋለን። ግን እዚች ጋር በዋናነት እንዳየት የምፈልገው ምንድነው እዚች ጋር ሎድ ኤልኤልኤም የምትል ፈንክሽን አለች። እሷ ፈንክሽን ምንድነው የምታደርገው ከዶት ኢንቭ የመጣውን ግሮክ ኤፒአይ ኪውን ፌች አድርጋ ሪስፖንስ መስጠት ነው። ወይም ደግሞ ኤልኤልኤም ሞዴሉ ሎድ ማድረግ ወደ ሲስተማችን የምንጠቀመውን ኤልኤልኤም ሞዴል ማምጣት ማለት ነው። ስለዚህ የምንጠቀመው ኤልኤልኤም ሞዴል ምንድነው ላማ 3.1 8 ኢንስታንት የምትለዋን ሞዴል ነው። ሶ ቴምፕሬቸር ማለት ደግሞ ሞዴሉ የሚሰጠን ሪስፖንስ ምን ያህል ሪሊቫንት ወይም ደግሞ ወይም በጣም ምን ያህል ያስብ አይነት ነገር ምንለው ነገር ነው። ማለትም ቴምፕሬቸሩ እየመጣ በሚመጣ ሰዓት ላይ የመልሱ ራንደምነስ እየጨመረ ይመጣል። ቴምፕሬቸሩ ግን ዝቅ እያለ ሲመጣ ኤአዩ በጣም እየተጨነቀ ራሱን እያሰበ ምናምን ሪሊቫንት የሆነ መልስ ለመስጠት ይሞክራል ማለት ነው። ስለዚህ ቴምፕሬቸሩን 0.6 አደረግን። ኤፒአይ ኪ ደግሞ የሚለው የግሮክ ኤፒአይ ኪን ሎድ ያደርግልናል ማለት ነው። ስለዚህ ኤአይ ሪስፖንሱን እንዴት ነው የምናገኘው አለን። ከኤልኤልኤም ጋር በሚኖረን ኮንቨርሴሽን ሂስትሪውን ኢንቮክ ያደርጋል። ከዛ ከዩዘር የሚመጣው ኢንፑት አለ። ሶ ያንን ኢንፑት ተጠቅሞ ሪስፖንስ ይሰጠናል ማለት ነው። ስለዚህ እነዚህ የምታያቸው ቀይ የሚመስሉት እንትኖች ላይክ እንትን ናቸው የስትሪምሊት ፍሮንት ኤንድ ቤዙ ናቸው። ግን እንድታዩት ፈልገው ዋናው ምንድነው እዚች ጋር ሲስተም ሜሴጅ ሚለው ይታያል አይደል? ቀይ የሚመስሉት 5 ላይኖች ሶ እነሱ ምንድናቸው ሲስተም ፕሮምፕት ናቸው። አሁን እኔ የምሰራው ኤአይ ቻት አሲስታንት ምንድነው የሚያደርገው ስማርት የሆነ ኮዲንግ አሲስታንት ነው። ኮዲንግ አሲስታንት ማለት ተማሪዎችን በፕሮግራሚንግ ፕሮብሌም ወይም ደግሞ ኮድ ኤክስፕላኔሽን ላይ እንጠቀመዋለን። ዲበግ እና ለቤስት ፕራክቲስ የሚጠቅመንን ኤአይ ቻትቦት አሲስታንት ነው የሚሰራው ማለት ነው። ስለዚህ እዚህ ጋር ሲስተም ፕሮምፕት ሰጠሁት። ምን ብዬ ሰጠሁት? you are smartest, are reliable and professional coding assistant, help the student with programming problem, code explanation, debugging and best practice። ስለዚህ ይህንን ፕሮምፕት ተጠቅሞ ከዩዘሩ ጋር በሚመጣው ሜሴጅ እንደ ስማርት ኮዲንግ አሲስታንት መልስ ሊሰጠው ይሞክራል ማለት ነው። ስለዚህ እዚች ጋር በዋናነት እንድታዩት የፈለኩት ምንድነው
ሲስተም ፕሮምፕቱን ነው። ይህንን ፕሮምፕት ትቀይሩትና እናንተ የራሳችሁን ፕሮምፕት ሰጥታችሁ ዴቨሎፕ ታደርጋላችሁ በእኔ በምልክላችሁ ኮድ ማለት ነው። ስለዚህ ያንን ፕሮምፕት ቀይራችሁ ቀጥታ ወደ ራሳችሁ ፖርትፎሊዮ ያስገብታችሁ ይሄንን ቻትቦት ሰርቻለሁ ብላችሁ ስራ አፕላይ ማድረግ ትችላላችሁ በእርግጠኝነት ማለት ነው። ስለዚህ በዋናነት ይሄንን ካወቃችሁት ሞዴሉን እንደነገርኳችሁ ግሮክ ነው የምንጠቀመው። ፕሮምፕት ሰተነዋል፣ ምን እንደሚያደርግ ነግረነዋል ማለት ነው። ፕሮምፕት ሰተነዋል፣ ማን እንደሆነ ነገር ነው ማለት ነው። ፕሮምፕት ሰጠነው ማለት ነው። ስለዚህ ይህንን ኮድ ረን ለማድረግ ምን አይነት ኮማንድ እንጠቀማለን? ስትሪምሊትን የምንጠቀም ከሆነ ስትሪምሊት ረን የፋይላችን ስም እናስከትለዋለን ማለት ነው። የፋይላችን ስም ማን ነው? ለኔ main.py ነው የሚለው። ስለዚህ ስትሪምሊት ረን main.py በምንበት ሰዓት ላይ ሎድ ያደርግና ሎካል ቼክ የምናደርግበትና ፐብሊክሊ ቼክ የምናደርግበትን ሊንክ ይሰጠናል። ስለዚህ ክላይንታችን መቶ ቻት ቦት ስሩልን ያለን ሰውዬ ለምሳሌ ህንድ ሊሆን ይችላል የሚኖረው። ስለዚህ የሰራችሁትን ቻት ቦት ሎካሊ ስትሪምሊት ረን ዶት main.py ብላችሁ ሎካል ላይ ረን እያደረጋችሁ ያንን ፐብሊክ ሊንክ ለክላይንታችሁ ትልኩለታላችሁ ማለት ነው። ስለዚህ ክላይንታችሁ ያንን ፐብሊክ ኪ ተጠቅሞ ፕሮዳክሽን ሌቭል ያልደረሰ ኤአይ ቻት ቦት ቼክ ማድረግ ይችላል። ስለዚህ ሎካሊ ቼክ ለማድረግ ሎካል ዩአርኤል የሚለውን ነው የምንጠቀመው። ግን ለክላይንታችን ቼክ እንዲያደርገው የምንፈልግ ከሆነ የምንሰጠው ኔትወርክ ዩአርኤል የሚለውን ነው። ስለዚህ ካያችሁ ስትሪምሊት ረን main.py በምልበት ሰዓት ላይ ሎካል ዩአርኤል እና ኔትወርክ ዩአርኤል ሰጥቶኛል። ስለዚህ ይህንን ኮፒ እናደርገውና ኔትወርክ ዩአርኤሉን ከፈለግን ክሮም ወይም ደግሞ ሌላ ብሮሰር ተጠቅመን ያንን እንትን እንሰጠዋለን፣ ኔትወርክ ዩአርኤሉን እንሰጠዋለን። ስለዚህ ያንን ኔትወርክ ዩአርኤል ሰጥተን ረን በሚያደርግበት ሰዓት ላይ ይህንን ይመስላል እንትኑ የሰራነው ቻትቦት። ስለዚህ ቻትቦቱ ሎድ እያደረገ ነው። ክላይንታችሁ ሌላ ቦታ ሊሆን ይችላል፣ ግን እናንተም በዛው ሰዓት ከክላይንታችሁ ጋር መገናኘት የማትችሉበት ሁኔታ ላይ ናችሁ ያላችሁት ብለን ብናስብ ዳይሬክትሊ ይሄንን ሊንክ ለክላይንታችሁ በመላክ ፊዚካሊ መገናኘት ሳይኖርባችሁ ክላይንታችሁ ያንን ቻትቦት ቼክ ማድረግ ይችላል ማለት ነው። ስለዚህ ያንን ቻትቦት ሊንክ ሼር በምታደርጉበት ሰዓት ላይ ሎካሊ የሚሰራውን ለራሳችሁ ነው፣ ራሳችሁ ናችሁ የምትጠቀሙበት ሎካሊ ቼክ የምታደርጉት። ግን ፐብሊክሊ ደግሞ እንዲታይ የምትፈልጉት ከሆነ ኔትወርክ ዩአርኤል የሚለውን ነው ደጋግሜ እየነገርኳችሁ ያለው ታውቂ ነው። ምክንያቱም አንዳንድ ሰው ሎካል ዩአርኤሉን ይልክለትና ክላይንቱ አላየውም ምናምን እያለ ሰው ላይክ ብዙ ሉዝ ያደረጉ ልጆችን ስለማቅ ነው ደጋግሜ እየነገርኳችሁ ያለሁት። ሎካል ዩአርኤሉ ራሳችሁ ፒሲ ላይ የምትጠቀሙት ነው። ኔትወርክ ዩአርኤሉ ደግሞ ለክላይንታችሁ የምትልኩት ነው። ወይም ደግሞ ክላይንታችሁ እንዲያየው የምትፈልጉትን ቻትቦት ላይቭ እንዲያየው ማስቻል የሚችል ሊንክ ነው ማለት ነው። ስለዚህ ረን አድርገነው የሚያሳየንን አውትፑት ለማየት ስክሪኑን ሼር ላድርጋችሁ። ስለዚህ እኔ ክሮም ላይ ነው ረን እያደረኩት ያለው። ሎድ እያደረገ ነው።
ሎድ አድርጎ ሲጨርስ ድረስ ሰዓታችንን ለመጠቀም እስከዛ ጥያቄ መጠየቅ የምትፈልጉ ልጆች ካላችሁ ጠይቁኝ። ሰዓት ይፈልጋሉ ሲያደርግ እሺ ራሳችን አንሚት እያደረጋችሁ ጥያቄ መጠየቅ ትችላላችሁ። እሺ ጥያቄ ያለው ሰው መስራት ከመጀመሩ በፊት እድሉን ተጠቅሙበት። ጥያቄ መጠየቅ የሚፈልግ ሰው ካለ ጥያቄ መጠየቅ እስኪጀምር ድረስ እኛ እንቀጥል። ሎካሊ ረን ማድረግ ለሚፈልጉ ልጆች ልኬልሻለሁ እንትኑ ጊተቤን እዛ ላይ ቼክ ማድረግ ይችላል። እናንተ ሲስተም ፕሮምፕቱን ነው የምትቀይሩት። ምኑንም እንዳትቀይሩት። ሲስተም ፕሮምፕቱን ራሳችሁ በምትፈልጉት እንትን ቀይሩት በሚመቻችሁ። ግን ያው ፖርትፎሊዮአችሁ ላይ የምታሳዩት ነገር ስለሆነ ፕሮምፕቱ እንዳይመሳሰልባችሁ። ለምሳሌ ትራንስሌተር ሊሆን ይችላል or something ሌላ ነገር ሊሆን ይችላል። እንደዛ አድርጋችሁ ለመቀየር ሞክሩ። you are professional assistant ሊሆን ይችላል ከአማርኛ ወደ እንግሊዘኛ ወይ ከእንግሊዘኛ ወደ ፍራንስ ምናምን የሚቀይር አሲስተንት ሊሆን ይችላል። እንደዛ አድርጋችሁ ለመቀየር ሞክሩ፣ ራሱን እንዳትጠቀሙ። ጊተቤን ሼር አድርጌላችኋለሁ። እንትኑ ብቻ ቀይሩት፣ ሲስተም ፕሮምፕቱን። ደጋግሜ የምነግራችሁ ስራ አፕላይ በምታደርጉበት ሰዓት ላይ ተመሳሳይ የሆነ ፕሮምፕት ተጠቅማችሁ ምናምን የምታሳዩ ከሆነ ፌል ሊያደርግባችሁ ይችላል። ጥያቄ የሚጠይቅ የለም። የነገርኳችሁ እንዳለ ገብታችኋል? anyone እሺ ሜል ጠይቃችሁ ሼር አደረግሽላቸው ጊታቡን? አሁን ሶሻል ሚዲያ ሼር አድርጌ
በቃ እዛ ላይ እንትን ቼክ ለማድረግ ሞክሩ። ኤክስትራክት አድርጉትና ጊተቡን የተላከላችሁን ዳውንሎድ አድርጋችሁ ሎካል ኤክስትራክት ተደርጎ ስትሪምሊት run .py በሉት እንትን ለማለት ረን ለማድረግ ኮማንዱንም ልኬላችኋለሁ፣ ሼር ታደርጋችኋለሁ። ኢትስ ኦኬ። ስትሪምሊቱ እንትን እያለኝ ነው፣ ሎካሊ ኮኔክት ለማድረግ እያስቸገረኝ ነው። ሶ ላይክ በትንሽም ቢሆን አግዟችኋል ብዬ አስባለሁ። አንድም ሁለትም ቻትቦት ዴቨሎፐር ካገኘን በጣም ሰክሰስፉል ወርክሾፕ ነው ብዬ አስባለሁ እና በኤአይ ወይም በማሽን ለርኒንግ ወይ በዳታ ሳይንስ የምታደርጉት ሙቭመንት ላይክ በጣም ለውጥ ያመጣል። በዚህ ሰዓት በጣም እንድትማሩ አፕሪሺየት አደርጋችኋለሁ። ምክንያቱም ከረንትሊ ወደ ፍሮንት ኤንድ ወደ ባክ ኤንድ ምናምን ዳይቭ የምታደርጉ ልጆች የኤአይን ሙቭመንት እያያችሁ ዳይቭ ብታደርጉ ብዬ በጣም ልመክራችሁ እፈልጋለሁ። ኒች በምትመርጡበት ሰዓት ላይ በጣም ተጠንቀቁ። ገብታችሁ የሆነ ነገር ያበላል ብላችሁ የምትማሩ ከሆነ ኦልሬዲ አብልቶ ሊጠብቃችሁ ይችላል። ስለዚህ የምትማሩትን ነገር አሁን ከረንትሊ ካለው ማርኬት ጋር ምን ያህል ሪሊቫንት ነው የሚለውን ነገር በጣም ተጠንቀቃችሁ እንትን ለማድረግ ሞክሩ፣ ኒሽ ለመምረጥ ሞክሩ። ምክንያቱም ከረንትሊ ማርኬቱ የሚፈልገውን እውቀት ይዛችሁ ካልወጣችሁ በጣም ነው የሚከብደው። ምክንያቱም በዚህ ሰዓት ላይ ላይክ አም ሹር ላይክ ቢያንስ ከእናንተ ትንሽ ከሁላችሁም ባይሆን ከአንዳንዶቻችሁ ቢያንስ ማርኬቱን የማየት ቻንስ ስለነበረኝ ይህ የምትሰሙት ነገር ውሸት ነው። ላይክ ይህ ፍሮንት ኤንድ ሞቷል ባክ ኤንድ እንትን ብሏል ምናምን የሚባለውን ነገር አትስሙ። ላይክ ምንም የለም። ላይክ በዚህ ሰዓት ላይ ሞቷል ተብሎ ላይክ ሰው የመማር ፋሽኑ ዜሮ ስለገባ እንትና እያደረገ አይደለም። ላይክ ማወቅ ያለበትን ነገር እያወቀ አይደለም። ስለዚህ ሳያቅ የሆነ ቦታ ላይ ኢንተርንሺፕ ይወጣል። በቃ ላይክ በጣም የሚያስጠላ ነገር ነው ከምላችሁ በላይ እየተፈጠረ ያለው። ስለዚህ ለምትማሩት ነገር በደንብ አድምጣችሁ ተማሩ። ኤአይን ከመጠቀማችሁ በፊት ነገሩን ወቁት። ላይክ አንድ ላንጉጅ ላይ ቢያንስ ላይክ የሚያውቅ ሰው መሆን አለባችሁ። ጃንጎን ከመረጣችሁ ጃንጎ ወይ ሪያክት ከመረጣችሁ ሪያክት፣ የሆነ ላንጉጅ አውቃችሁ ግራጁዌት ከማድረጋችሁ በፊት የሆነ ነገር ላይክ ማርኬቱ ላይ አፕላይ ሊደረግ የሚችል ናውሌጅ ይዛችሁ ለመውጣት ሞክሩ ፕሊስ። እና ላይክ የሆነ ብዙ ነገር ትንሽ የሚያውቅ ሰው ሆናችሁ እንዳትወጡ። አንድን ነገር በደንብ የሚያውቅ ሰው ሆናችሁ ለመውጣት ሞክሩ የሚል ወንድም ወይም ምክሬን ልስጣችሁና የሰራነውን ቻትቦት አሳይቻችሁ ልጨርስ። ስለዚህ የስማርት አሲስታንት ምንድነው? ኮዲንግ አሲስታንት የሆነ ቻትቦት ነው። ስለዚህ ለምሳሌ ሲምፕሊ አይ ኒድ ሲምፕል ናቪጌሽን ባር ፎር ማይ ስኩል ዌብሳይት ብንለው ይሄ ቻትቦት ምን ያደርግልናል? ኮዲንግ አሲስታንት ነው ብለናል። ስለዚህ ከዩዘር የመጣውን እንትን ተጠቅሞ ሲምፕል የሆነ ናቪጌሽን ባር ይሰጠናል። እዚች ጋር እንደሚታየው ይታያችኋል አይደለ? የኔ ሪስፖንስ እና የሲስተማችን ሪስፖንስ ሲምፕል ናቪጌሽን ባር ግሬት አዲሽን ቱ ኤኒ ዌብሳይት ብሎ የሰጠኝ ናቪጌሽን ባር። ሶ በዚህ አይነቶች ለምሳሌ ሜክ ኢት ሞር ኢንተራክቲቭ ብለን
ለቻት ቦታችን ብንነግረው የሰጠኝን ናቪጌሽን ባር ሞር ኢንተራክቲቭ ያደርገዋል ማለት ነው። ሶ ሲምፕል የሆነ ኮዲንግ አሲስታንት ሰራን ማለት ነው። ስለዚህ ላይክ ስማርት ኤአይ ወርክሾፕ አሲስታንት ይላል። ይሄንን ዩአይ እየሰራ ነው እንትን ተጠቅመን ነው። ስትሪምሊት ነው። ስትሪምሊት ራሱን የቻለ ቱል ነው። እሱን ተጠቅማችሁ ለክላይንታችሁ ሲምፕሊ የሰራችሁትን ቻትቦት ቪዚት ማድረግ ይችላል ማለት ነው ከእናንተ አጠገብ ሳይሆን። ሶ ከዋቲስ ቻትቦት ጀምሮ እስከዚህ ሪል ላይፍ ቻትቦት ዴቨሎፕመንት ድረስ በሰጣችሁኝ ሰዓት ተጠቅሜያለሁ ብዬ አስባለሁ እና በጣም ቴንኪዩ አመሰግናለሁ። እኛ በጣም እናመሰግናለን ሀሳብህን ስላካፈልን እንዲሁም ደግሞ ወርክሾፕ ስለሰጠህንና ነገሮች እንደሚሰሩ ማርኬት ትሬንዱ እንዴት እንደሆነ ስላካፈልን በጣም እናመሰግናለን። የላክልን ሪሶርሶች ሼር ያደርጋለን ግሩፕ ላይ። በመጨረሻ በጣም እናመሰግናለን። መልካም ምሽት እና ከዛ በፊት ጥያቄ ያለ ሰው ካለ ኦኬ ከረንትሊ ወደ ኤአይ ቻትቦት ዳይሬክትሊ ሙቭ ማድረግ የምትፈልጉ ልጆች ካላችሁ ሬዲ ቴንሰር የሚባል ኢንኩቤሽን ሴንተር አለ። ሶ እነሱ ምንድን ነው የሚያደርጉት? አሁን ከረንትሊ ኮርሱ ወደ ፔድ ወደ ሆነ ኮርስ እየገባ ነው። ራሳቸውን ለማስተዋወቅ ብለው የ3 ወር ፍሪ ሰርቲፊኬሽን ኮርስ ሰጥተዋል እና እሱን ኮርስ ውሰዱ። እርግጠኛ ነኝ የምነግራችሁ ቻትቦት ዴቭ ሆናችሁ ትወጣላችሁ። ራግቤዝ አሲስታንት ስለ ኤጀንቲክ ኤአይ ስለ መልቲ ኤጀንት አሲስታንት ያስተምራሉ። ፍሪ ነው። እዛ ገብታችሁ ተማሩ ፕሊዝ። የሆነ ነገር ቢፎር ዩ ግራጁዌት ዩ ሃቭ ቱ ሴኪዩር የሆነ ጆብ። ግራጁዌት አድርጋችሁ ስትወጡ አይደለም ስራ ማግኘት ያለባችሁ። ዩ ካን ጌት የሆነ በቃ ሲምፕሊ አንድ ስራ ማግኘት ትችላላችሁ አስ ቻትቦት ዴቨሎፐር ሆናችሁ ማለት ነው። ስለዚህ የሬዲ ቴንሰር እንትን ላይ ለቃችሁት ነበር አይስ እንትን ኢንፎርሜሽን ሲስተም ሀብ ላይ ተለቆ ነበር ሰርቲፊኬሽን ኮርሱ። እሱን ውሰዱት። እሱን ከወሰዳችሁት በጣም የጎበዝ ቻትቦት ዴቨሎፐር መሆን ትችላላችሁ። እና ቴንክ ዩ ፎር ሃቪንግ ሚ። ወዳችኋለሁ። ቴንክ ዩ። እኛ በጣም እናመሰግናለን። እንዳላችሁ ቼክ አውት ሬዲ ቴንሰር ፍሎ። አይ ገስ ኤቭሪዋን ጸጥ ብሏል። የተባለው እንዳለ ገብቷችኋል መሰለኝ። ሶ ያ ሰዓቱም ስለሄደ ብዙ ነው። ኦልራይት እሺ ቴንክ ዩ። መልካም ምሽት። እሺ መልካም ምሽት።